ከኖርዝ ባንክ ኤምሬትስ አቅጣጫ የዴክላን ራይስ ሁለት ድንቅ በአግራሞት እጅን ጭንቅላት ላይ የሚያስጭኑ ቅጣት ምቶች በ12 ደቂቃዎች ታዩ። ይህ በራይስ ቤቢ የእግር ኳስ ሕይወት በታሪክ ለመጀመሪያ ጊዜ ታየው ተአምር ነው። ከመድፉ መንደር ሪያል ማድሪድ ፈዘዘ። አርሰናል የአውሮፓ ቻምፒየንስ ሊግ ማስተሩን ክለብ ፎጣ ጥሎም ዘረረ። በዚህ መድረክ ተጋጣሚዎቹን ሁሉ በድራማዊ አጨራረስ ማሸነፍ ለእርሱና እርሱ ብቻ የተሰጠ ጸጋ በረከቱ አድርጎ የከረመው ሪያል ማድሪድ ከመድፉ ታታሪ ኮከቦች ፊት አፈረ። ድራማውንም አሳልፎ ሰጠ። ነጭ ለባሹ ገናና እንደለበሰው የአዌማች መለያው ቀለም ገርጥቶም አመሸ። ሱፐር ማይክ አርቴታም ዶን ካርሎን በጨዋታ ዝግጁነት፣ የላቀ ታክቲካል ፕላን፣ የጨዋታ ፍላጎት፣ ተደናቂ ጌም ማኔጅመንትና እድሎችን በአግባቡ መጠቀም በለጠ። ሪያል ማድሪድ በሁለተኛው አጋማሽ የመጨረሻው 30 ደቂቃዎች በተለይ ፈራረሰ። በጋራ መዋደቅ፣ በጋራ መፋለም፣ በጋራ ለታሪክ ከፍታ አዲስ ዓላማ የሪያል ማድሪድ ኳስ ማስተሮች ፊት የተዋደቁት የመድፉ ከዋክብቶች የማይዘነጋውን ጣፋጭ ምሽት አሳለፉ። አርሰናል 3 ሪያል ማድሪድ 0 በነዛ ሽርፍራፊ ሰከንዶች ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መንደር ይህ ይሆናል ብሎ ማን ጠበቀ? አርሰናል ማንም በቻምፒየንስ ሊግ መድረክ ማስተሩ ላይ ያላደረገውን ፈጸመ። ይህ የራስ መጥፎ ውጤት ታሪክን እስከ ወዳኛው የመቀየር ጅማሮ የማይዘነጋው የመድፎ ወርቃማው ምሽት ነው። ንጉሥ ሪያል ማድሪድ ላይ የተፈጸመ ንግስናውን ለመረከብ ንጉሱን ማሸነፍ የመጀመሪያው መጨረሻ የማይታጠፍ ታላቅ የጨዋታ ዓላማ ግብ ይዞ እንደቀረበ አርሰናል ኤምሬትስ ላይ ያረጋገጠ። አድማጮች፣ ታላቅነት በአሸናፊነት ውስጥ ይገነባል። አሸናፊነት ታላቅነትን ከመፈለግ ይመነጫል። ታላላቆቹን ከማሸነፍም ይጀምራል። ታሪክም ለሰመረ ገድልህ ሕያው አድርጎ ይዘክርሃል። የማትረሳም ትሆናለህ። የመድፉ ኮከቦች በመጨረሻ ይህንን ከኖርዝ ለንደን ፎሬቨር ታላቁ ሪያል ማድሪድ ላይ ጀምረዋል። ባልተጠናቀቀው የበርናባው አድቬንቸር ቅኝት ውስጥ ከ90 ደቂቃው መልስ በፊት አርሰናል በሱፐር ማይክ አርቴታ ተደናቂ ማስተር ፕላን ሪያል ማድሪድን በቁሙ አፈራረሰ። በ138 ዓመት ታሪክ ውስጥ መድፉ አይቶት የማያውቀውን ገድል ፈጸመ። ኤምሬትስ የማድሪድ ጋላክቲኮችን አንገት አስደፋ። ሰሜን ለንደን በመድፉ ወጣቶች ተአምር ተሞሸረች። አርሰናል 3 ሪያል ማድሪድ 0። ማን ይሄ ይሆናል ብሎ ጠበቀ? ማንም። እግር ኳስ ትሪቡን ሽርፍራፊ ሰከንዶች ሱፐር ማይክ አርቴታ፣ ሱፐር አርሰናል፣ ሱፐር ገነርስ ከኖርዝ ለንደን ፎሬቨር። ይህ የአርሰናል የታላቅነት ከፍታ መንገድ የአድናቆት ቃላት ብቻ የማይገልጸው ታላቁ ስኬት ነው። 15 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈው ሪያል ማድሪድ አንድም ጊዜ የቻምፒየንስ ሊግን ዋንጫ አሸንፎ በማያውቀው አርሰናል ተዋረደ። ይህ ይሆናል ብሎ ማን ጠበቀ? ራሱ ማይክ አርቴታን ጨምሮ ማንም ያልጠበቀው ይሆናል ተብሎም ያልታሰበው ከተጠበቀው ከታሰበው ከተገመተውም በላይ የታየበት የአውሮፓ ቻምፒየንስ ሊግ የመድፉ ምትሃታዊ ምሽት ነው። የጋርዲዮላ ሲቲ ይህንን ካለቃ ማድሪድ ፊት አላደረገውም። የክሎፕ ሊቨርፑልም ነጭ ለባሹ ገናና ፊት አልሞከረውም። ባየር ሙኒክ አትሌቲኮ፣ ፔዤ፣ ጁቬንቱስ፣ ቼልሲ፣ ዶርትሙንድ፣ ባርሴሎና፣ ኢንተር ሚላን በአውሮፓ ቻምፒየንስ ሊግ ጨዋታዎች ምሽት ፈጽሞ አለቃ ማድሪድ ፊት የመድፉ ታታሪ ወጣቶች ያደረጉትን አልፈጸሙም። ሪያል ማድሪድ ዘ ቲም ኦፍ ድሪምስ በተባለበት ገናና መድረኩ ግን በመጨረሻ ባልተጠናቀቀው የጨዋታ ምዕራፍ ውስጥም ቢሆን ኤምሬትስ ላይ ተንከራተተ። የለመደው ቲያትሩ የጨዋታው የበላይነትና የመጨረሻ ደቂቃ ተአምሩን ጭምር አሳልፎ ሰጠ። የ15 ጊዜ ቻምፒየንስ ሊግ ዋንጫ ጌታው ክለብ መድፉ ፊት ምስጋና ለግብ ጠባቂው ኮርቷ ተደናቂ ብቃት ይግባና ከ3-0 በላይም ከመሸነፍ ድኖ ሰሜን ለንደንን ለቀቀ። አርሰናል በጨዋታው በሁሉ መመዘኛ ማድሪድን በለጠ። 11 ዓላማቸውን የጠበቁ የጎል ሙከራዎችን አደረገ። 54 በመቶ የኳስ ቁጥጥርም ከውጤት ጋር ወሰደ። 490 ጊዜ ኳሶችን ለድል ዓላማውም ተቀባበለ።
ከነዚህ ውስጥ 438 ጊዜ የተሳኩ የኳስ ንክኪዎችን በላቀ የራስ መተማመን አደረገ። የቆመ ኳስ ንጉሱ መድፈኛ በፓርቱቱ የማይክ አርቴታ ግርፍ ኒኮላስ ጆቨር መሪነት በ90 ደቂቃ ካገኛቸው 5 ኮርናዎች ሁለቱን ገና በመጀመሪያው አጋማሽ ጎል ሊያደርግ ጫፍ ደረሰ። 150 ሚሊዮን ፓውንድ የሚሸጠውን ኮከብ በ100 ሚሊዮን ፓውንድ ሸጥኩላችሁ። እርሱ እኮ ታጋይ፣ የማይሰበር የጸና ለድል የተራበ ኮከብ ነው። ይኸው ውጤታማ አገልጋሎቱን እያያችሁ ነው። በሉ የፈጸምኩላችሁን ውለታ መዝኑና 50 ሚሊዮን ፓውንድ ቀሪውን ለኔ ክፈሉኝ። ዴቪድ ሞይስ ለእንግሊዛዊ ኮከብ የመሃል ሜዳው ነጣቂ አማካይ ዴክላን ራይስ የሰጡት የአድናቆት ቃላት ነው። አርሰናል ራይስ ቤቢን ከመዶሻው መንደር ዌስትሃም አስኮብልሎ ለምን 100 ሚሊዮን ፓውንድ እንዳወጣ ዳግም ማረጋገጫ ከኤምሬትስ አገኘ። በታላቁ ጨዋታ በታላቁ ክለብ ንጉስ ሪያል ማድሪድ ላይ በእግር ኳስ ሕይወት ዘመኑ ባለፉት 338 ጨዋታዎቹ አንድም ጊዜ ቅጣት ምት አስቆጥሮ ማያውቀው ዴክላን ራይስ በታላቁ ምሽት በ12 ደቂቃዎች 2 ቅጽበታዊ ኮርቷን ግራና ቀኝ እንደባለሉ አስደናቂ ቅጣት ምቶችን ጎል አደረገ። ራይስ ቤቢ ዴቪድ ቤካምን አስታወሰ። ከኤምሬትስ ሮቤርቶ ካርሎስ ፊት ብራዚላዊ ቅጣት ምት ስፔሻሊስትን መሰለ። አርሰናል ከራይስ 2 ተከታታይ ቅጣት ምት ጎሎች ጋር ተጨማሪ የሜሬኖ በጨዋታ እንቅስቃሴ ከተገኘች 3ኛ ጎል ጋር የአውሮፓ ቻምፒየንስ ሊግ አድባሩን ክለብ ሪያል ማድሪድ ከመድፉ መንደር ቀልቡንም ቆሌውንም ገፉ አሳየ። He beat Thibaut Courtois for pace. I'll say that again. He beat one of the world's finest goalkeepers for pace. It was an absolute banger from Declan Rice. And Rice goes again, and again, and again. Lightning strike twice. Extraordinary. Declan Rice, take a bow. Was coming this time. It's as if 2 unstoppable free kicks. ካርሊቶ እንዳጀማመራችን መጨረስ አልቻልንም። በተለይ የመጨረሻው 30 ደቂቃ እኛ አልነበርንም። ከፊታችን 90 ደቂቃ አለን። ሜዳው በርናባው ነው። አርሰናል በሜዳው 3-0 ረቶናል። ለተወሰደብን ብልጫ ለተጋጣሚያችን አድናቆት አለኝ። ነገሮች ፈታኝ ሊሆኑ ቢችሉ እንኳን እኛ ይሄንን በሜዳችን ለማድረግ የማንችልበት ምክንያቱ አይገባኝም ብለዋል ዶን ካርሎ። ከኤምሬትስ ፈዞ ያመሹ እንደ ኪሊያን ምባፔ፣ ቪኒሲየስ ጁኒየር የመሳሰሉ ጋላክቲኮች ለበርናባው ላሬሞንታዳ ተዘጋጁ ሲሉም ፎክረዋል። የተደናቂ ውጤት ባለቤት ዋናው ኦርኬስትራ መሪ ሱፐር ማይክ አርቴታ በበኩሉ ድንቅ ነበርን። በሁሉ የጨዋታ ሂደት ከታላቁ ተጋጣሚያችን ፊት ምን ማድረግ እንደምንችል አሳይተናል። ይህ ድል የአርሰናል የነገ ከፍታ የታሪክ አሻራ ነው። በጋራ ህብረት፣ በጋራ ዓላማ ለድል ለተዋደቁ ተጫዋቾቼ አድናቆት አለኝ። በአስደናቂ ድባብ ሁልጊዜም 90 ደቂቃ ከጎናችን ለሆኑ ታማኝ ደጋፊዎቻችን የሚመጥነውም ድል ነው። ጉዞአችን ይቀጥላል። የቤት ስራችን አልተጠናቀቀም። ከፊታችን ሌላ 90 ደቂቃ ይቀረናል። እነርሱ በሌላ ቀለም እንደሚመጡ እናውቃለን። ከዚህኛው ታሪካዊ ድላችን በመነሳት ለቀጣዩ ቀሪ ድል ዓላማችን መዘጋጀታችን ይቀጥላል ሲል ማይክ አርቴታ ተናግሯል። ይህ የህይወቴ አስደናቂው ምሽት ነው። በ338 የጨዋታ ኬሬሬ ያልሆነው በ339ኛው ሆኗል። ያውም በትልቁ መድረክ ቻምፒየንስ ሊግ ታላቁ ክለብ ሪያል ማድሪድ ላይ 2 ድንቅ ቅጣት ምቶች። በጣም ደስተኛ ነኝ። አጋጣሚዎቹ ቅጣት ምቱ ሲገኝ ኳሷን ከማሻማት በላይ ከማድሪድ ጎል ቀረቤታ አኳያ በዛች ቅጽበት የነበረኝ ውሳኔ ታላቁን ድል አምጥቶልናል። አንዳንዴ አስደሳች የሆኑ አጋጣሚዎች ከራስ ውሳኔ ይመነጫሉ። ከቀሪው 90 ደቂቃ የጨዋታ ዓላማችን ጋር መጓዝ አለብን። የጨዋታው ቶፕ ኦፍ ዘ ማች ዴክላን ራይስ ቤቢ ሐሳብ ነው። Declan Mikel, well done. What a night. It is Declan Rice. Absolutely unstoppable. Probably the best moment in my career so far. 2 free kicks against Real Madrid, the quarter-final at home. I can't ask for much more. Rice goes again, and again, and again. Lightning strike twice. Extraordinary. Declan Rice, take a bow.
ንጉስ ኦነሪ ከኤምሬትስ ቪቪአይፒ ከልጆቹ ጋር የመድፍ ወጣቶች ተአምርን እየተከታተለ ነው። ሰሜን ለንደን ባልተጠበቀው ድራማ የፍጻሜ አብዳማ መሸች። ጋብርኤል ማጋሊሽን በጉዳት ያጣው የመድፉ ባክፎር በሳሊባ መሪነት፣ በኩዌር ታታሪነት፣ በቲምበርና ታዳጊው ስኬሊ የላቀ የራስ መተማመን ቪኒሲየስ፣ ኪሊያን ምንፓፔ፣ ሮድሪጎ ቤሊንግሃም የመሳሰሉ የማድሪድ አስፈሪ ጋላክቲኮችን ለአፋልጉኝ ማስታወቂያ እንዳበቁ ጨዋታውን ጨረሱ። የካርሊቶ ፈርስታፍ የሰመረ ሰከንዳፍ ያልቀጠለ የጨዋታ ፕላን በመድፉ ከዋክብቶች ተጋለጠ። ሩዲገር የሚመራው ደካማው የሚለው ቃል ብቻ የማይገልጸው የሪያል ማድሪድ ተከላካይ መስመር 90 በመቶ ከመድፉ ቀይ መስመር የቡካዮ ሳካ አስደናቂ ተጽዕኖ የሚነሳው የአርሰናል የማጥቃት እንቅስቃሴን መቆጣጠር ተስኖት ሲደናበር አመሸ። ሪያል ማድሪድ ሰርጂዮ ራሞስን የመሳሰሉ ወራሪ ድንቅ ተከላካዮቹን መልሶ መናፈቅ እንዳለበት አርሰናል ያለ ተፈጥሯዊ አጥቂ ተጫውቶ ማረጋገጫውን ለታላቁ ሪያል ማድሪድ ሰጠ። ንጉስ ሪያል ማድሪድም ከመድፉ ፊት አፈረ። የ18 ዓመቱ ታዳጊ ሉዊስ ስኬሊ የላቀ ልምድ ባለቤት ከሆኑ የማድሪድ ምትሃተኛ ጋላክቲኮች ፊት ከመድፉ ዲኤንኤ አስደናቂ ሎያሊቲ ጋር በነፃነት በአስደናቂ ራስ መተማመን በታላቅ ከፍታ እንዴት መጫወት እንደሚቻል ለዕድሜ ኩዮቹ አሳየ። ኮንክሪቱ ቶማስ ፓርቴ በመሃል ሜዳው ከዴክላን ራይስ ተናቦ የማይደክመው የመድፉ የጨዋታ ሚዛን ጠባቂው መሆኑን ዳግም አረጋገጠ። አድማጮች፣ ይህ የመድፉ ይሆናል ተብሎ ያልታሰበው ማንም ያልጠበቀው ተአምርም በኤድዋርዶ ካማንቪጋ ቀይ ካርድ በማድሪዲያኑ በታሪክ የሚቀመጥ የውጤት ቅሌት በአርሰናል ከዋክብት 3-0 ገድል ከኖርዝ ለንደን ፎሬቨር ተጠናቀቀ። ሱፐር ማይክ አርቴታ፣ ሱፐር አርሰናል፣ ሱፐር ገነርስ የአድናቆት ቃላት ብቻ የማይገልጸው በዘመን ቅብብል ሂደት የአርሰናል የነገው ከፍታ መንደርደሪያ ሊሆን የሚችለው ከብዙ ፈተናዎች ጋር በደረጀው የማይክ አርቴታ ፕሮጀክት ጉዞ ውስጥ የተፈጸመው የመድፉ ታሪክ የሚዘክረው ገድል ነው። ከ90 ደቂቃው የቤርናባው አድቬንቸር በፊት ሪያል ማድሪድን ከ3-0 በላይ ለማፈራረስ እድል የነበረው የኤምሬትስ የማይፋቀው አሻራ ነው። የቻምፒየንስ ሊጉ አድባሩ ክለብ የማይደፈረው ማስተሩ ሪያል ማድሪድን ከነከዋክብቶቹ ስመጥር ጋላክቲኮቹ ፎጣ አስጥሎ የዘረረው የመድፈኛው መንደር መቼም ቢሆን የማይረሳው ሕያው ታሪክ ነው። በ138 ዓመታት የአርሰናል ዕድሜ ታሪክ ውስጥ ታይቶም ተሰምቶም ሆኖም የማያውቀው ለነገ ከፍታ ጉዞ የመድፉን ስነ ልቦና የበለጠ የሚያሳድገው ወርቃማውም ድል ነው። በማይክ አርቴታ መሪነት በጋራ ዓላማ፣ በጋራ የቡድን ተጋድሎ የጸና እምነት በየትኛውም ጫና ውስጥ አልፎ ይሆናል ተብሎ ከታሰበው ያልታሰበውን ከተጠበቀውም ያልተጠበቀውን የመፈጸም ታሪክን የመቀየር ገድል ከዋንስ የገነር ኦሌስ የገነር ዓለም አርሰናል 3 ሪያል ማድሪድ 0። አሁን ጥያቄው ሪያል ማድሪድ ከበርናባው ለ3-0 ቅሌቱ ላሬሞንታዳ አድቬንቸሩ ከመድፉ ለታሪክ የውጤት ዓላማ ጸንተው በተግባር ማረጋገጫውን ከሰጡ ኮከቦቹ ፊት ሪያል ማድሪድ ያው ሪያል ማድሪድ ነው እንደ ወትሮ ለማስባል እውነት ዝግጁ ነው የሚለው ሆኗል። በአንድ ሳምንት ውስጥ በርናባው መልስ ይሰጠናል። ራይስ ቤቢ። ማን ይህ ይሆናል ብሎ ጠበቀ? ማንም። ትሪቡን ሽርፍራፊ ሰከንዶች It is Declan Rice. Oh!